በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገብርኄር በጎ አገልጋይ ለጌታው ታማኝ እንደመሆኑ ገብርኄር ይባላል። ይህ ስያሜ ለዐቢይ ጾም ስድስተኛ ሳምንት እንደተሰጠ የቤተ ክርስቲያን አስተምህሮ ይገልጻል። የስያሜው መነሻ የሚገኘው ደግሞ በዕለቱ ሥርዓተ ቅዳሴ ከሚነበበው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ ወንጌል አስተማሪ የሆኑ መሰረታዊ ጉዳዮችን በውስጡ ይዘዋል። በተለይ ምንም እንኳን የቤተ ክርስቲያን ኃላፊነት የእገሌና የእገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው ከሚገባቸው ነጥቦች ይጠቁማል። ይህን ለማየት የመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌው ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሲጀመር ያሰበ ነው። ከመሄዱ በፊት አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፈበት እንዲቀመጥ አልፈለገም። በዚህም አገልጋዮችን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አለመበተንም፣ ነገር ግን ለእርሱ ቀረቤታ የነበረችውን አገልጋዮችን ጠርቶ ያውም እንደ ችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመለክተን ነገር ያለ። ይኸውም ለአገልጋዮቹ ኃላፊነት ቢሰጥም እንኳን ከእርሱ ጋር በነበረው ቀረቤታ ማን ምን መስራት እንደሚችል ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠት ነው። ምናልባት ስስት ባልተቀላቀለው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩ እስከ መጨረሻው ብንከታተለው ግን የሚያሳየን የባለ መክሊቱ ባለቤት ቅንነት ነው። ይህ ጌታ ለአገልጋዮቹ እንዲያተርፉበት መክሊቱን ሰጥቷቸው በሄደበት አገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሚሰሩበት ሊቆጣጠራቸው እንደመጣ እናገነዝባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠቅማቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሲሰሩ የተሰጣቸውን መክሊት ያህል ማትረፍ እንደሚችል በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምራቸው በላይ ሳይሆን ባላቸው ኃይል የተጠቅመው መስራት ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሚሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብለው የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው 2 መክሊት አትርፎ ጌታቸው ፊት እንደቆሙ፣ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ የአንድ መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚያም አልፎ ምን እንዳደረገበት ሲጠየቅ የአመፅ ንግግር እንደተናገረና በዚህ ከፊቱ ያዘነው ጌታውን ያ ክፉ አገልጋይ እንዲቀጣ እንዳደረገው እንገነዘባለን። በዚህኛው ክፍል የተጠቀሰው ታሪክ ሶስቱ አካላት ማን የመክሊቱን ሰጪ ጌታ፣ በጎ የተባሉት አገልጋዮችና ክፉ እና ሰነፍ የተባሉ አገልጋይ በተናጠል እንመለከታቸዋለን። አንደኛ፣ የአገልጋዮቹ ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆን ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እንመለከታለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ፣ ልቅሶ፣ ጥርስ መፋጨትና ወዳለበት በውጭ ወዳለው ጨለማ እንደከተቱት ስንመለከት የሚያሳየን የአገልጋዮቹ ጌታ ትልቅ ስልጣን ነው። ምንም እንኳን ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮቹ የሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ፣ በጎ አገልጋዮች። በአገልጋዮቹ ለጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ ሁለቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም።
ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክሞ ማትረፍ መቻላቸው ነው። ወይንም የአንድ ባለ መክሊት አገልጋይ ከሁለት ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳን መስራት አለመቻል ነው። ሶስተኛ፣ ክፉና ሰነፍ አገልጋይ። ክፉና ሰነፍ የሆነው አገልጋይ በታሪኩ ውስጥ የተጠቀሱ ሶስት መሠረታዊ ችግሮች አሉበት። የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘብ ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተመለከትነው የተለያየ መክሊት መስጠቱን አቅማቸው ቢፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒ መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልችነት ያሳያል። ጌታው በመጣ ጊዜ አመፅ የተሞላበት የሐሰት ንግግር ተናግረዋል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘረህባት የምታጭድ ካልበተንህባት የምትሰበስብ ጨካኝ ሰው እንደሆነ አውቃለሁ። ስለፈራሁም ሄድሁና መክሊትን በምድር ውስጥ ቀበሩ በማለት መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ሐሰት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድና ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረውን ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ በትነዋልና መሰብሰብ ይገባዋል። እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና መክሊቱን ሲቀበል ከጌታው የተሰጠው ትእዛዝ ነውና። ስለዚህ ምንም እንኳን መውጣትና መውረድ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህ እንዳላደርግ ያሰረው ደግሞ በውስጥ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮው ሌላ አማራጭ እንዳያስብ የዘነጋበት ይመስላል። በመጀመሪያውም ይህን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር፣ በ40 እና በ80 ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አደጋች ነው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ የቤተ ዘመድ አንድ ሰው ምናልባት ራሱን ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተክርስቲያን ደጅ ብቅ አይልም። እግዚአብሔር የልጅነትን ጸጋ በመስጠት ለእኛ ያለው ፍቅሩን አሳይቷናል። ምክንያቱም ልጅነታችን ዋጋ ተከፍሎበታል። ልጆች የተባልነው እንዲሁ አይደለም። እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። ዮሐንስ 19 ቁጥር 24። ወንጌላዊ ቅዱስ ዮሐንስ ይህን ሁሉ ሲያመለክት እንዲህ በማለት ተናግረዋል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልንም ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ፣ ገላትያ ምዕራፍ 4 ቁጥር 7 በማለት ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልገናል። በዚህ መክሊት እንድንሰራ የታዘነውን ተግባር እንድናፈራ የሚጠበቅብን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ቃሉን የሰማና የምናውቅ ሁላችን በሞቱ ላዳንን በልጅነት ጸጋም ላከበረን በትንሣኤውም ላረጋጋን በመስቀሉ ጥልን ገድሎ ከራስ ጋር ላስታርቀን በዊዘ ደሙ ሕይወትን፣ ሰላምን፣ ፍቅርን፣ በረከትን፣ ዘላለሙ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት እንዲሁም ቅዱሳን ሊቃውንት በቤተክርስቲያን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን እንደ እውነት ለአገልግሎት ለመከራ አሳልፎ በመስጠት ነው። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በሙዙ እሾምሃለሁ በማለት በመንግሥተ ሰማያት ለዘላለም ክብር መኖር ነው። ከቅዱሳን ነቢያት፣ ሐዋርያት፣ ሰብዓ አርድእት፣ ሊቃውንት የሰማነውን ያየነውን እውነት
ምንም ጊዜም ትጉህ ሰራተኛ የሚሰራው መልካም ስራ ሁሉ ለቤተ ክርስቲያንም ሆነ ለሀገር የሚጠቅሙ ጥቅም እጅግ ከፍተኛ መሆን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያን፣ ምዕመናን፣ ሀገርና ሕዝብን ለመምራት የጠራንና የመረጠን እንዲሁም በአገልግሎት አደባባይ ያስቀመጠን ሰዎች እጅግ እድለኞች ነን። ምክንያቱም የሕዝብን ችግርና አቤቱታ ሰምቶና ተቀብሎ መፍትሄ መስጠት ትርፋማነት ነውና፣ ትርፋማነት ደግሞ ወደ ትልቅ ሹመት መሳል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ቢጎበኘን አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የመሳደግና የማውረድ ስልጣን የእግዚአብሔር ነውና ከእናንተ መካከል አንዱን እንኳ እንዳናስቸግር ቅድም ሌሊትን እንሰራ ነበር። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። በጎና ታማኝ አገልጋዮችን ሆነን እንድንገኝ መጠርከል ያስፈልገናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ከመምህር አብርሃም በእውቀቱ የተወሰደ